ተማሪዎች ዛሬ የምናየው የስድስተኛ ክፍል የሂሳብ ትምህርት ነው። ምዕራፍ 1 መምህር ዘለቀ እባላለሁ። እንግዲህ ባለፈው ሳምንት ስለ ሙሉ ቁጥሮች ተጋማሽና ኢተጋማሽ ቁጥሮች አይተናል። ተጋማሽና ሙሉ ቁጥሮች ተጋማሽ ናቸው አይደለም የሚለውን አይተናል። ተጋማሽ እና ኢተጋማሽ የሚለውን ርዕስ አይተናል። አንድ ቁጥር ለሁለት ተካፍሎ ወይንም በሁለት ሲካፈል ቀሪ ካለው ቀሪው ዜሮ ከሆነ ምን እንላለን? ተጋማሽ። አንድ ቁጥር በሁለት ሲካፈል ነው ያልኩት። አንድ ቁጥር በሁለት ሲካፈል ቀሪው ዜሮ ከሆነ ተጋማሽ እንለዋለን። ቀሪው አንድ ከሆነ ደግሞ ምን እንለዋለን? ኢ ተጋማሽ ብለን ማስቀመጥ እንችላለን። ለምሳሌ 10 ተጋማሽ ነው ኢ ተጋማሽ ብለን ለመወሰን ምንድን ነው የምናደርገው? 10 ሲካፈል ለ2 ቀሪው አለው። 10 ሲካፈል ለ2 ስንት ነው? 5። ቀሪው ስንት ነው? 0። ስለዚህ ቀሪው 0 ከሆነ ምን እንላለን ብለናል? ተጋማሽ። ሌላኛውስ 11 እናድርገው እስቲ። 11 ብናደርግ 11 ሲካፈል ለ2 11 ሲካፈል ለ2 ስንት ይሆናል? 5 ጊዜ ደርስና ቀሪው ስንት ነው? 1። ቀሪው 1 ከሆነ ደግሞ ምን እንላለን ብለናል? ኢ ተጋማሽ ብለን እንጠራዋለን ማለት ነው። እንግዲህ ባለፈው ሳምንት ሌላኛው ያየነው የተካፋይነት ጽንሰ ሐሳብ አይተናል። የመጀመሪያ ያየነው በ3 ተካፋይነት ላይ ያስቀመጥነው ሕግ አለ። የቁጥሩ ሆሄያት ድምር በ3 ተካፋይ ከሆነ ምን እንላለን? የቁጥሩ ሆሄያት ድምር በ3 ተካፋይ ከሆነ በስንት? በ3 ተካፋይ ከሆነ ድምር በ3 ተካፋይ ከሆነ ምን እንላለን? የተሰጠን ሙሉ ቁጥር በ3 ተካፋይ ነው ብለን ማስቀመጥ እንችላለን። ምሳሌዎችን እንመልከት እስቲ። 12 በ3 ተካፋይ ነው። እስኪ እንየው። 1 ሲደመር 2 አይደለ? ስንት ነው? 3 ደግሞ ለ3 ይካፈላል። 3 ሲካፈል ለ3 አይደለ? ስንት ነው? 1። አያችሁ? 3 ሲካፈል ለ3 ስንት ነው? 1። ስለዚህ 12 በስንት ተካፋይ ነው? በ3 ተካፋይ ነው። እንደዛ አይደለም የሚደነጉ የቁጥሩ ሆሄያት ድምር በ3 የሚካፈል ከሆነ ወይንም በ3 የሚካፈል ከሆነ አይደለ? የተሰጠን ዋናው ቁጥር ለስንት ተካፋይ ነው? በ3 ተካፋይ ነው ማለት ነው። እስቲ ሁለተኛ ምሳሌ እንመልከት። 168 በ3 ተካፋይ ነው።
ጥያቄው ይሄ ነው። ህጉ ምንድን የሚለን የቁጥሩ ሀያት ድምር በ3 የሚካፈል ከሆነ ነው የሚለን። እስቲ እንደምረው 1 ሲደመር 6 ሲደመር 8 ስንት ነው? 1 ሲደመር 6 7 7 ሲደመር 8 15 15 ለ3 ይካፈላል ስንት ጊዜ? 5 ጊዜ። ስለዚህ ይሄን ሁለቱን ህጎች ሳትስፋይ ስላደረገ 168 በ3 ተካፋይ ነው ማለት እንችላለን። ሌላኛው እስኪ እንድገም። ሌላ ቁጥር እንድገም። 600 ወይንም 6903 እንውሰድ። ምንድነው የሚለው የቁጥሩ ሀያት ድምር አይደለ? በስንት ከተካፈለ? በ3 የሚካፈል ከሆነ ድምሩ በ3 የሚካፈል ከሆነ 6 ሲደመር 9 ሲደመር 0 ሲደመር 3 ስንት ነው? 6 ሲደመር 9 15 15 ሲደመር 0 15 15 ሲደመር 3 18 18 ደግሞ ለማን ይካፈላል? ለ3 ስንት ጊዜ? 6 ጊዜ። ስለዚህ 6903 በ3 ተካፋይ ነው። ቀጥሎ የምናየው በ4 ተካፋይነትን ነው። በአራት ተካፋይነት ተመሳሳይ ነው። በጣም ቀላል ነው። እዚህ ላይ የ10 ቤት እና የ1 ቤት ሆሄያት ቦታ ሳይቀያየሩ በ4 ተካፋይ ከሆነ ብቻ ነው። ምን ማለት ነው? እዚህ ላይ የ10 ቤት ሆሄ እና የ1 ቤት ሆሄ ቦታ ሳይቀያየሩ ለ4 የሚካፈል ከሆነ ብቻ ነው። የሚካፈል ከሆነ ብቻ ነው። ምን እንደሚለው የ10 ቤት ሆሄ አይደለ እና የ1 ቤት ሆሄ ለስንት ከተካፈሉ? ለ4 የሚከፋፈል ከሆነ ብቻ ነው። እስኪ ምሳሌ እንመልከት። ምሳሌ 224 እንውሰድ። በ4 ተካፋይ ነው ስናየው ምን እንደምናደርገው የ10 ቤቱና የ1 ቤት ሆሄው ቦታ ሳይቀያየሩ ይሄ ማለት ነው 24 ለ4 ይካፈላል ስንት ጊዜ? 11። ስለዚህ 224 በ4 ተካፋይ ነው እንላለን። አለቀ። ሌላ እዚህ ላይ ቁጥሩ ልቀይረው እንደዚህ እንዳለ ህጉን እዚሁ እያየነው ማለት ነው። 628 ይሄን ላስቀምጥ። 628 ኦር እቺን እስቲ ሁለት ላድርጋት። የጥያቄው ምንድን ነው የሚለው የ10 ቤት እና ይሄኛው ቁጥር ለስንት ከተካፈለ? ለ4 ከተካፈለ 32 ለ4 ይካፈላል ስንት ጊዜ? 8 ጊዜ። ስለዚህ 628 32 በአጭሩ ነው የጠራሁት 62832 ማለት ነው ለ4 ይካፈላል ማለት ነው። ስለዚህ ምን ብለን ማስቀመጥ እንችላለን? 624 በ4 ተካፋይ ነው ብለን እናስቀምጣለን። ሌላኛው
የአምስት ተካፋይነትን ነው የምናየው። እዚህ ላይ ቀላል ነው የኛው የአንድ ቤት ዋጋው ሆሄ 0 ወይም 5 ከሆነ ብቻ ነው። አያችሁ እዚህ ላይ እንደምታዩት ስንት ከሆነ 0 ወይም የአንድ ቤት ዋጋ ይሄ። ስለዚህ ማንኛውም ቁጥር ይሁን 639 ካልን የአንድ ቤት ዋጋው ስንት ነው? 9። ስለዚህ ለ5 ተካፋይ አይደለም። እዚህ ላይ 0 ልጨምር። አያችሁ ይሄ ቁጥር አሁን ለምሳሌ የአንድ ቤት ዋጋውን ነው የምናየው። የአንድ ቤት ዋጋው ስንት ነው? 0። ስለዚህ በ5 ተካፋይ ነው እንላለን። ሌሎች ቁጥሮችን 895 ብንል ይሄ ቁጥር ተካፋይ ነው? የአንድ ቤት ዋጋው ስናየው ስንት ነው? 2 ነው። በ5 ተካፋይ ነው አይደለም። ይሄ እስኪ ሌላ ቁጥር 765 የአንድ ቤት ዋጋው ስንት ነው? 5። ስለዚህ በ5 ተካፋይ ነው ብለን ማስቀመጥ እንችላለን። ይሄ ይሆናል፣ ይሄ ይሆናል። እሺ ቀጥሎ የምናየው በ6 ተካፋይነት ነው። እዚህ ላይ የተሰጠን ቁጥር በ3 ተካፋይ ከሆነ ሌላስ በ2 ተካፋይ ከሆነ በቃችን የ6 ተካፋይነት የ3 ተካፋይነትን ቀደም አሳይቻለሁ። ለሁለት የሚካፈሉ ቁጥሮችን ቀደም ባሉት ሊስኖች አይቻለሁ። ስለዚህ ያ ቁጥር በ3 ተካፋይ እና በ2 ተካፋይ ከሆነ በ6 ተካፋይነት ህግን አሟልቷል ብለን ማስቀመጥ እንችላለን። እሺ በ7 ተካፋይነት ላይ 2 ህጎች አሉ። የመጀመሪያው የተሰጠን ቁጥር ባለ 2 ሆሄ ከሆነ ነው። ሁለተኛው ደግሞ ባለ 3 ሆሄ እና ከዛ በላይ ከሆነ ባለ 2 ሆሄ እና ከዛ በላይ ከሆነ ነው የሚለን። እዚህ ላይ እንደምናነበው የ10 ቤት ሆሄ በ3 ተባዝቶ ውጤቱ ከአንድ ቤት ሆሄ ጋር ተደምሮ ምን ብሎ ተደምሮ ለ7 ከተካፈለ ብቻ ነው ይልናል። እስኪ ምሳሌውን እንየው። ምሳሌ 1 እስቲ 27 ልውሰድ። ማነው ይቅርታ 49 ልውሰድ። 49 በ7 ይካፈላል የሚለውን ለማየት የስንት ቤት የ10 ቤት ሆሄ በ3 ተባዝቶ ነው የሚለን። በስንት ተባዝቶ? በ10። የ10 ቤት ሆሄው ስንት ነው? የአንድ ቤት ሆሄ 9 ነው። የ10 ቤቱ 4 ነች። 4 ሲባዛ በስንት? በ3 ስንት ነው? 12። ከዛስ 12 ላይ ምን አድርጉ ይላል? ውጤቱ ተባዝቶ ውጤቱ ከአንድ ቤት ሆሄ ጋር ተደምሮ የአንድ ቤት ሆሄው ስንት ነው? 9 ሲደመር 9 21። 21 ደግሞ ለስንት ይካፈላል? ለ7። ስለዚህ 49 በ7 ተካፋይ ነው እንዳለ እንደመደማለን። የዚህኛው ምሳሌ ደግሞ እንመልከት። የዚህኛው ምሳሌ እንመልከት። ምን ይላል? ከ10 እና ከአንድ ቤት ሆሄዎች ቤት የምትላለች ከ10 እና ከአንድ ቤት ሆሄዎች ውጪ የሚገኙ ሆሄያት አቀማመጣቸው ሳይቀያየር በስንት ተባዝቶ? በሁለት ተባዝቶ የሚገኘው ውጤት ከመጨረሻዎቹ ባለ 2 ሆሄያት
ተደምረው ድምሩ በ7 ከተካፈለ ብቻ ነው ይልናል። ይሄን በምሳሌ ነው የምናየው። ለምሳሌ 952 እንመልከት። ምን ያ የ10 ቤትና የአንድ ቤት ሆሄዎችን አንነካም። ይሄው እዚህ ውጪ ያለውን ይላል አንነካም። ከ10 እና ከአንድ ቤት ሆሄያት ውጪ የሚገኙ ሆሄያት አቀማመጣቸው ሳይቀየር ይላል። በስንት ተባዝተው? በ2 ተባዝተው። ከ10 እና ከአንድ ቤት ውጪ ያለው ማለት ነው 9 ነው። 9ን በስንት እናበዛለን? በ2 ስንት ይሆናል? 18። እሺ ተባዝተው ይላል። የሚገኘው ውጤት ይሄ ማለት ነው። የሚገኘው ውጤት ከመጨረሻዎቹ ባለ 2 ሆሄያት እነዚህ ሁለቱ ሆሄያት ጋር ተደምረው ድምሩ በ7 ከተካፈለ ነው። ስለዚህ 18 ሲደመር 52 ስንት ይሆናል? 70። 70 ለ7 ተካፋይ ነው። አዎ ስንት ጊዜ? 10 ጊዜ። ስለዚህ 952 በስንት ተካፋይ ነው? በ7 ተካፋይ ነው ብለን ማስቀመጥ እንችላለን። ስለዚህ በጣም ቀላል ነው። እስኪ ምሳሌዎቹን ልጨምርና እናጠናቅ። በእነዚህ በሁለቱ ላይ ጥያቄዎቹን ጨምረን የምናይ ይሆናል። ህጎቹን እንዳትረሱ። እስኪ እንየው አንድ በአንድ። 63ን እንመልከት። ባለ ስንት ሆሄ ነው? ባለ 2። ምንድን ነው ያለን? 6 ሲባዛ በ3 ስንት ነው? 18። 18 ሲደመር የአንድ ቤት ዋጋው ስንት ነው? 3 21። ስለዚህ 21 በ7 ተካፋይ ነው። ስንት ጊዜ? 3 ጊዜ። ስለዚህ 63 በ3 ተካፋይ ነው እንላለን። ሌላ የ49 ሜትር ነው። እስቲ 91 እንይ። 91 ምንድነው የምናደርገው? ባለ 2 ሆሄ ነው። ባለ 2 ሆሄ ከሆነ የ10 ቤት ዋጋውን በስንት እናበዛለን? በ3 ስንት ይሆናል? 27። ከዛስ 27 ሲደመር የአንድ ቤት ሆሄውን ዋጋ ደምሩናል። አንድ ነው እዚህ ጋር ስንት? 28። 28 ለ7 ይካፋል ስንት ጊዜ? 4 ጊዜ። ስለዚህ 91 በ7 ተካፋይ ነው። ማየት እንችላለን። ሌላኛውን ምሳሌ እንይ። ይሄን ስናየው ደግሞ ባለ 4 ሆሄ ነው። ስለዚህ እዛ ቀደም ያስቀመጠልን 3 እና ከዛ በላይ የሆኑ ሆሄያትን ብሎ ያስቀመጠልን ህግ አለ። ስለዚህ የምናደርገው ቀላል ነው። የ10 ቤትን እና የአንድ ቤትን አንነካም። ሆሄያቱ በዛ ሲሉ 20 ሲባዛ በ2 ስንት ነው? 40 አይደለ? ህጉ ምንድን ነው ያለን? ከ10 እና ከአንድ ቤት ሆሄያት ውጪ የሚገኙ ሆሄያትን አቀማመጣቸው ሳይቀየር ይላል። ይሄኛው አቀማመጣቸው ሳይቀየር ምን ከሆነ? አቀማመጣቸው ሳይቀየር በ2 ተባዝተው የሚገኘው ውጤት ከመጨረሻዎቹ ባለ 2 ሆሄያት ጋር ተደምረው ድምሩ ለ7 ከተካፈለ ነው ይላል። ስለዚህ 20 ሲባዛ በ2 40 ሆነ። ስለዚህ 40 ሲደመር የቀሩትን እንደዚህ እንደምራለን። 23 ስንት ሆነ? 63። 63 ለ7 አይካፈልም? ይካፈላል። ስንት ጊዜ? እስኪ ገሙት ተማሪዎች። 67 ለ7 ይካፈላል? እስቲ አስተውሉና ይሄን ጥያቄ መልሱልኝ። ምን ብዬ ልደምድም? ስንት ጊዜ ነው የሚደርሰው? 8 ጊዜ። እሺ ስለዚህ ምን ብዬ ነው የምደመድመው? 2023 በ7 ተካፋይ ነው ብለን እንደመድማለን።
እዚህ ጋር ደርሰን አሁን ለምሳሌ ድምራችን 64 ቢሆን 64 ለ7 ስንት ጊዜ ነው የሚደርሰው? 8 ጊዜ ይደርስና ቀሪ ስንት ይሆናል? 1 ቀሪ ቢኖረው 2023 ለ7 ተካፋይ ነው ብለን መደምደም አንችልም ማለት ነው። ተማሪዎች ዛሬ ያየነው ትምህርት ይሄን ይመስላል። ቀጣይ ሳምንት በ8 ተካፋይነት በ9 እና በ10 እያልን ሌሎች የማካፈል ዘዴዎችን እያየን የምንቀጥል ይሆናል። ሳምንት እስከምንገናኝ መልካም የትምህርት ሳምንት ይሁንላችሁ።